ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የፌደራል ፖሊስ በአርቲስቶችና በፊንቴክ ኢንቨስትመንት ባለቤቶች ላይ ክስ መመስረቱን አስታወቀ። የኢትዮጵያ ፌደራል ፖሊስ በፊንቴክ ኢንቨስትመንት ድርጅት መስራቾችና በግብረ አበሮቻቸው ላይ የ1.7 ቢሊዮን ብር የማጭበርበር ወንጀል ምርመራ አጠናቆ ለአቃቢ ሕግ መላኩን ገለጸ። መስራቾቹ ዳንኤል ዮሐንስና ግርማይ ገብረ ሚካኤል ከ1200 በላይ ዜጎችን ከወለድ ነፃ የመኪና ብድር እናመቻቻለን በማለት እያንዳንዳቸውን እስከ 1.3 ሚሊዮን ብር በማስከፈል ማጭበርበራቸው ተገልጿል። ድርጅቱ ከቻይናው BYD ካምፓኒ ጋር ውል ሳይኖረው የሐሰት መረጃዎችን በመጠቀም ህዝቡን ሲያታልል መቆየቱ ተረጋግጧል። የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩት አርቲስቶችና የማስታወቂያ ባለሙያዎች ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ፍርድ ቤቱን በእነዚህ ግለሰቦች ላይ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የጊዜ ቀጠሮ ፈቅዷል። እነዚህ ግለሰቦች ዕውቅናቸውን በመጠቀም የሐሰት መረጃዎችን በማሰራጨትና እያንዳንዳቸው 8 ሚሊዮን ብር የሚያወጣ የBYD ሶንግ ፕላስ መኪና በስጦታ በመቀበል ወንጀሉን በማሳለጥ ተጠርጥረዋል። የኢትዮጵያ ፌደራል ፖሊስ በማጭበርበር በህገወጥ መንገድ የተገኘ ገንዘብ ህጋዊ አስመስሎ በማቅረብ እና በድንበር ተሻጋሪ ወንጀሎች ላይ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። ምስራቅ ሸዋ ዞን ታጣቂዎች ባደረሱት ጥቃት የመተሃራ ስኳር ፋብሪካ ሰራተኞችንና ሌሎችን ጨምሮ በሁለት ቀናት ብቻ 9 ሰዎች ሲገደሉ ሌሎች መጎዳታቸውን የፋብሪካው ሰራተኞችና ነዋሪዎች ገልጸዋል። ጉዳዩን ያጣራ አንድ የአካባቢ ነዋሪ በሰጠው ማብራሪያ የፋብሪካው ሰራተኞች በታጣቂዎች የተገደሉት መጋቢት 14 ቀን 2018 ዓ.ም መሆኑን ገልጾ አንድ የፋብሪካውን አመራር ለማጥቃት ሄደው ነው 7ቱን አጃቢዎቹን የገደሏቸው ብሏል። ጥቃት አድራሾቹ መሬታችን ተወስዷል የሚል ጥያቄ እንዳላቸውም ገልጿል። ጥቃቱ የደረሰው ጮሬ በሚባለው የፋብሪካው ካምፕ መሆኑን ያስረዳው ነዋሪው ሟቾቹ የስኳር ፋብሪካ የጥበቃ ሰራተኞች ናቸው። ታጣቂዎቹ ድንገት መጥተው ተኩስ ፈጽመውባቸው ወዲያው ነው ጫካ የሚገቡት ሲልም ተናግሯል። በተያያዘ 7ቱ ሰዎች ከመገደላቸው ከአንድ ቀን በፊት መተሃራና ወለንጪቲ መካከል የከባድ መኪና ሹፌርና ረዳት ተገድለው ተገኝተዋል። በአካባቢው የሰዎች መታገት የተለመደ ሆኗል። የጸጥታ አካላት አሉ ግን እያዩ እንዳላዩ ነው የሚሆኑት ሲልም ገልጿል። ሰሞኑን የተገደሉት የመተሃራ ስኳር ፋብሪካ ሰራተኞች ትልልቅ ሰዎች ናቸው ሲሉ ያስረዱት አንድ ጉዳዩን በቅርበት የሚያውቁ የፋብሪካው ሰራተኛ ደግሞ ጥቃቱን አሳዛኝ ሲሉ ጠርተውታል። 7ቱ ሰራተኞች የተገደሉት አንድ የፋብሪካውን አመራር አጅበው በነበረበት ወቅት መሆኑን ተናግረው የታጠቁት አካላት የፋብሪካው ሰራተኞች ላይ ተኩስ የከፈቱባቸው ገና ከፒክአፕ መኪና ላይ ሳይወርዱ መሆኑን በዚህም ሌሎች ሲገደሉ አብረው የነበሩት አመራሩ የውሃ ቦይ ውስጥ ገብተው እየተሳቡ የተኩሱን ቦታ በመራቅ በህይወት መትረፋቸውን አስረድተዋል። እኚሁ የፋብሪካው ሰራተኛ ይህ ጥቃት ተፈጽሟል ብሎ ለመናገር እንኳን ከፍተኛ ስጋት እንዳለባቸው ገልጸዋል። ሌላኛው የፋብሪካው ሰራተኛ በበኩላቸው ግድያው የተፈጸመው ጮሬ በተሰኘው ቦታ አጠገብ መሆኑን ገልጸው በአጠቃላይ ከሟቾች ጋር 9 ሰዎች ነበሩ። 7ቱ ወዲያው ተገደሉ። አንዱ የሞተ መስሏቸው ጥለውት ሄዱ። አልሞተም ግን እግሩ ከጥቅም ውጪ ሆኗል። አንዱ ደግሞ ተርፏል ብለዋል። 6ቱ በሰፊ ጉድጓድ በአንድ ቦታ ከክብር በታች በሆነ መንገድ በመንግስት እስካባደር አስቆፍረው በዚያው ገደል በጅምላ ተቀብረዋል ነው ያሉት። አዲስ የመጡት የፋብሪካው ስራ አስኪያጅ ለሟች ቤተሰቦች በየቤታቸው ሄደው ለእያንዳንዳቸው 150 ሺህ ብር ሰጥተዋል። የተማረ ልጅ ካላችሁ በቋሚነት ስራ እንቀጥራለን፣ ካልተማረ በመደብ 6 የአባቶቹን ቦታ ይይዛሉ ሲሉ ቃል ገብተዋል ሲሉ ተናግረዋል። ጥቃቱ ከደረሰ በኋላ ያለውን ድባብ ሲያስረዱ ደግሞ ለጊዜው መከላከያ ገብቷል ብለዋል። የአካባቢ ነዋሪ ግን በአካባቢ የጸጥታ ችግር ተንሰራፍቷል፣ በሰላም ወጥቶ መግባት በጣም አስቸጋሪ ሆኗል ሲሉ የእውነቱን አሳሳቢነት ተናግረዋል። ከአንድ ወር በፊት 2 ልጆች ታግተው 2 ሚሊዮን ብር ተጠይቆባቸው ነበር። 2 ሚሊዮን ብር ተሰብስቦ አንድ ልጅ ወስዶ ሰጣቸው። በኋላም ለቀቋቸው። ከፍተኛ ድብደባና ራሳቸውን እስኪስቱ ድረስ የረሃብ ስቃይ አድርሰውባቸው መንገድ ላይ ነው የጣሏቸው ሲሉ ማስታውሰዋል። ገንዘቡን ያደረሰው ልጅ ግን ተገድሏል በማለት አዝነዋል። ከመተሃራ ስኳር ፋብሪካ ሰራተኞች መካከል አንዱ በበኩላቸው ታጣቂዎቹ ከአዳማ መተሃራ መንገድ በኃይለኛ እያገቱ ነው፣ ተሳፋሪ መውሰድ ጀምረዋል ብለዋል። በሌላ ዜና
ጣሊያን የቤት እንስሳ ለሞተበት ሰራተኛ 3 ቀን የሐዘን ፈቃድ ልትሰጥ ነው። በጣሊያን ሀገር የቤት እንስሳ ለሞተባቸው ወይም ለታመመባቸው ሰራተኞች የሚከፈልበት የሥራ ፈቃድ እንዲሰጥ የሚጠይቅ አዲስ ሕግ ረቂቅ ቀረበ። ይህ ተነሳሽነት በጣሊያን የሚገኙ የቤት እንስሳት እንደ ቤተሰብ አባል የሚታዩበትን ማህበራዊ እውነታ መሰረት ያደረገ ነው። ረቂቁ አንድ የቤት እንስሳ ውሻ ወይም ድመት ሲሞት ሰራተኛው ለ3 ቀናት የሚከፈልበት የሐዘን ፈቃድ እንዲያገኝ ይጠይቃል። ለቤት እንስሳት ድንገተኛ ሕክምና በዓመት 8 ሰዓታት ከሥራ ገበታ የመቅረት መብት እንዲኖር ረቂቁ ይደነግጋል። 56% የሚሆኑ የጣሊያን ቤተሰቦች የቤት እንስሳ ያላቸው ሲሆን የእንስሳቱ መታመም ወይም መሞት በሰራተኛው የሥነ ልቦናና የሥራ ምርታማነት ላይ ከፍተኛ ተጽዕኖ እንደሚያሳድር ጥናቶች ያመለክታሉ። ሳራ ሙላሊ መጋቢት 16 ቀን 2018 ዓ.ም በካንተርበሪ የቅዱስ አንግሊካን ቤተክርስቲያን የመጀመሪያዋ ሴት መሪ በመሆን ተሹመዋል። ይህም በዩናይትድ ኪንግደም እና በዓለም አቀፉ የሃይማኖት ማህበረሰብ ዘንድ ትልቅ ታሪካዊ ክስተት ሆኖ ተመዝግቧል። የቀድሞ ነርስ ባለትዳርና የሁለት ልጆች እናት የሆኑት የ63 ዓመቷ ሳራ ሙላሊ በደቡብ ምስራቅ እንግሊዝ በሚገኘው የካንተርበሪ ካቴድራል በይፋ ስልጣናቸውን ተረክበዋል። በሥነ ሥርዓቱ ላይ ጠቅላይ ሚኒስትር ኬር ስታርመር፣ አልጋወራሹ ልዑል ዊሊያም እና ባለቤታቸው ካትሪን ጨምሮ ወደ 2000 የሚጠጉ ሰዎች ተገኝተዋል። አዲሷ መሪ የተተኩት በህዳር 2024 በጾታዊ ጥቃት ቅሌት አያያዝ ምክንያት ከኃላፊነታቸው የለቀቁትን ጀስቲን ዊልቤን ነው። ሳራ ሙላሊ ከዚህ ቀደም በ2018 የለንደን የመጀመሪያዋ ሴት ጳጳስ በመሆን ተሹመው ነበር። ወደ ካንተርበሪ ከመምጣታቸው በፊትም ከለንደኑ ቅዱስ ጳውሎስ ካቴድራል በመነሳት የእግር ጉዞ መንፈሳዊ ጉዞ አድርገዋል። በቃለ መሐላ ስነ ስርዓታቸው ላይ የእንግሊዝ ቤተክርስቲያንን የአንግሊካን ህብረተሰብና በመላው ዓለም የሚገኘውን የክርስቶስ ቤተክርስቲያንን ለማገልገል በፊታችሁ ቃል እገባለሁ ብለዋል። ምንም እንኳን ሹመቱ ታሪካዊ ቢሆንም በዓለም ዙሪያ ባሉ የአንግሊካን ማህበረሰቦች ዘንድ በተለይም በአፍሪካ በሚገኘው ሊቀ ጳጳሳት ዘንድ ከፍተኛ ተቃውሞና ክፍፍል ገጥሞታል። በአሁኑ ወቅት በአንግሊካን እምነት ተከታዮች ዘንድ ሰፊ ልዩነቶች ያሉ ሲሆን አዲሷ መሪ እነዚህን ክፍፍሎች ማስታረቅ ከባድ ኃላፊነት ይጠበቅባቸዋል። የአንግሊካን ቤተክርስቲያን በ16ኛው ክፍለ ዘመን ንጉስ ሄንሪ 8ኛ ከካቶሊክ ቤተክርስቲያን ጋር ግንኙነታቸውን ካቋረጡ በኋላ የተመሰረተች የዩናይትድ ኪንግደም ብሔራዊ ቤተክርስቲያን ናት። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።